አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ወደ ተመልካቾቻችን ሰላም በያላችሁበት ሰላማችሁ በዚህ እጥፍ ድርብ ይበልልኝ ያልኩኝ የሰሙ ቲዩብ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሰብስክራይብ ያደረጋችሁ ላይክ ሼር በማድረግ ተባበሩኝ ጀዛከላሁ ኸይር። የዛሬ የህይወት ጉዞ ሀያቱ ሱሐባ የዛሬ የህይወት ጉዞ ምን ዳስሰው አብዱላህ ኢብኑ ኡሚ መክቱም አይነ ስውር ነው። እርሱን ባስመለከተ አላህ ቁርአን ውስጥ ሲነበቡ የኖሩ እስከ ዘላለሙ የሚነበቡ 16 አንቀጾችን አስፍሯል። ወደፊቱም እንዲሁ የቁርአን ምሁራን አብዱላህ ኢብኑ ኡሚ መክቱም የሙእሚኖች እናት የነበሩት የኸዲጃ ቢንት ሁወይሊድ ረዲየላሁ ዐንሃ የአጎት ልጅ ነበር። አባቱ ቀየስ ይባላሉ። እናቱ ደግሞ አቲካ ቢንት አብዱላህ ነበሩ። እናቱ ኡሙ መክቱም ማለትም የተጋረደው ልጅ እናት ተብሎ ይጠሩ ነበር። አይነ ስውር ልጅ በመውለዳቸው አብዱላህ የኢስላምን በመካ መነሳት አይተዋል። ኢስላምን በመጀመሪያ ከተቀበሉ ሰዎች መካከል ውስጥ አንዱ ሲሆን የነቢዩ ሱሐባዎች የደረሰባቸውን ስቃይ ሁሉ ተቀብሏል። ልክ እንደነሱ ቆራጥ ታማኝ አይበገሬና ለመስዋዕትነት ዝግጁ ነበር። የቁረይሽ የከፋ ጥቃት ከዓላማ ጽናቱም ሆነ ከእምነቱ አላዳከመውም። በእርግጥም ይህ ሁሉ የአላህን ዲን እንደያዘ ለመቆየት የነበረውን ቁርጠኝነት፣ ለመልእክተኛው የነበረውን ታማኝነት የበለጠ አጠንክሮት ነበር። አብዱላህ ለተከበሩት ነቢይ ታዛዥ ነበር። ቁርአንን በአይምሮ ለማጠንጠን ከፍተኛ ጉጉት ነበረው። የልቡን ፍላጎት ለማሟላት ሲል አንዲትም አጋጣሚ አያሳልፍም። ነቢዩ ሰለላሁ ዐለይሂ ወሰለም የቁረይሽ ታዋቂ ሰዎችን በማስተማር ሙስሊሞች እንዲሆኑላቸው ከፍተኛ ምኞት ነበራቸው። በዚህ መሰረት አንድ ቀን ከውትበህ ኢብኑ ረቢዕ እና ከወንድሙ ሻዒበን ከአምር ኢብኑ ሂሻም አቡ ጀህል በመባል ይታወቃል። ከኡሙያህ ኢብኑ ኸለፋና ወሊድ ኢብኑ አልሙጊራ የኻሊድ ኢብኑ አልወሊድ አባት ጋር ተገናኙ። ስለ ኢስላም ነገርና ከእርሱም ጋር መወያየት ጀመሩ። አዎንታዊ መልስ እንዲሰጣቸው ኢስላምን እንዲቀበሉ ወይም ቢያንስ በሙስሊሞች ላይ የሚያደርሱትን ስቃይ እንዲያቆሙ በጽኑ ተመኙ። በዚህ ሁኔታ ላይ እንዳሉ አብዱላህ ኢብኑ ኡሚ መክቱም መጣና አንዲት የቁርአን አንቀጽ እንዲያነቡለት ጠየቃቸው። አላህ ካስተማሩት መካከል ለእኔ ማስተምሩኝ አላቸው። ነቢዩም ግንባራቸው ጨፍግገው በእርሱ ዞር አሉ። እሳቸውም የቁረይሽ ሹማምንትን ይሰልሙ ይሆናል፣ ኢስላምን በመቀበላቸው ደግሞ የአላህን ዲን ያልቃሉ፣ የእሳቸውንም መልእክት ያጠናክራሉ ብሎ ተስፋ በማድረግ ትኩረታቸው ከሱ ይልቅ ለነሱ ሰጡ። የጀመሩትን ለመጨረስ ሀሳባቸው ወደ ቁረይሽ ባለሀብቶች አዞሩ። ለእነሱ መናገራቸውንም ጨረሱ፣ ተሰናበቱ። በድንገት ያለ መረጋጋት ስሜት ይሰማቸው ጀመር። ራሳቸውንም ተበጠበጠ። የሚከተለውን ወህይ ወረደላቸው። በድንገት ያለ መረጋጋት ስሜት ይሰማቸው ጀመር። ራሳቸውም ተበጠበጠ። የሚከተለው ወህይ ወረደላቸው። ሱረቱል አበሰ ከአንቀጽ 1 እስከ 16 ፊቱንም ባጨፈገገ ዞረም እውሩ ስለመጣ ምን ያሳውቀሃል? ከኃጢአቶቹ ሲጥራራ ይከጅላልን? ወይም ሲገሰጽ ግሳጼቱም ልትጠቅመው ይከጅላልን? የተብቃቃው ሰውማ አንተ ስለ እርሱ በእምነቱ በመጓጓት በፈገግታ ትቀበለዋለህ። ባይጥራራ ባያምን በአንተ ላይ ምንም የሌለበት ስትሆን እየገሰጸ የመጣ ሰውማ እርሱ አላህን የሚፈራ ሲሆን አንተ ከእርሱ ትዘናጋለህ። ተከልከል፣ እርሷ ማስገንዘቢያ ናት።
የሻም ሰው ቁርአኑን ያስታውቀዋል። በተከበሩ ጽሁፎቹ ውስጥ ነው። ከፍ በተደረገች ንጹህ በተደረገች ጽሁፍ ውስጥ ነው። በጸሐፊዎቹ መላእክት እጆች ንጹህ የተደረገች የተከበሩትና ታዛዦች በሆኑት ጸሐፊዎች እጆች ሱረቱል አበሰ ከአንቀጽ 1 እስከ 16። እነዚህ 16 አንቀጾች ነበሩ ስለ አብዱላህ ኢብኑ ኡሚ መክቱም ለነቢዩ ሰለላሁ ዐለይሂ ወሰለም የወረዱት። ከዚያን ጊዜ ጀምሮ እስከ ዛሬ ድረስ የተነበቡ ናቸው። ወደፊቱም ይነበባሉ። ከዚያ ቀን ጀምሮ ነቢዩ አብዱላህ ኢብኑ ኡሚ መክቱምን ጉዳዩን ከመጠየቅ ፍላጎቶቹን ከመሟላትና ከቀረባቸው ጊዜም ከመማካከር አላቆሙም። በእርግጥም ከዚያ በኋላ ባሉ አመታትን ለኢብኑ ኡሚ መክቱም ሰላምታ የሚሰጡት መጠጊያ በሆነው ፈጣሪዬ እንድገሰጽ ያበቃኸኝ እንኳን ደህና መጣህ በሚል ራስን ዝቅ የሚያደርግ ሀረግ ነበር። ቁረይሽ በነቢዩና በሳቸው ጋር ባመኑት ላይ ይደርስ የነበረውና ስቃይ ባጠናከሩ ጊዜ አላህ እንዲሰደዱ መዲናን ለቀው እንዲሄዱ ፍቃድ ሰጣቸው። የአብዱላህ ምላሽ ፈጣን ነበር። ከሱሐቦች መጀመሪያ መዲና የደረሱት እሱና ሙስዓብ ኢብኑ ኡመይር ነበሩ። እሱና ሙስዓብ ልክ የእስሪብ እንደደረሱ ከህዝቡ ጋር መወያየት የአላህን ዲን ማስተማር ጀመሩ። ነቢዩ ሰለላሁ ዐለይሂ ወሰለም ልክ መዲና እንደደረሱ አብዱላህና ቢላል ኢብኑ ረባህ ረዲየላሁ ዐንሁ ለሙስሊሞች ሙአዚንነት ሾሟቸው። ስለዚህ በቀን 5 ጊዜ የአላህን አንድነት በማስተጋባት ከበጎ ነገሮች ሁሉ ወደ ተወደደውና በድል ወደሚያበቃው ድርጊት ሶላት ሰዎችን መጠራት ጀመሩ። ቢላል ለስግደት ለሶላት አዛን ጥሪ ሲያደርግ፣ አብዱላህ ኢብኑ ኡሚ መክቱም ደግሞ ሶላት ሊጀመር መሆኑን የሚያበስረው የመጨረሻ አዛን ያሰማ ነበር። አንዳንድ ጊዜ በመቀያየር ያደርጉ ነበር። በረመዳን ጊዜ የተለየ መደበኛ ስራ ነበራቸው። አንዳቸው ሰውን ከእንቅልፍ በማንቃት ጾም ከመጀመሩ በፊት እንዲመገብ በመቀስቀስ አዛን ጥሪ ሲያደርጉ፣ ሌላኛው ደግሞ በመንጋቱ በማብሰር አዛን ያሰማል። ህዝቡም የሚያነቃቀውን ጥሪ የሚያደርግ ቢላል ሲሆን መንጋቱን የሚያበስረው ደግሞ አብዱላህ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ለአብዱላህ ኢብኑ ኡሚ መክቱም ሰጥተውት በነበረው ኃላፊነቶች መካከል እሳቸው የማይኖሩበት ጊዜ የመዲና አስተዳዳሪ ሆኖ መስራት ነበር። ይህ ከ10 ጊዜ በላይ የተደረገ ሲሆን ከነዚህም አንዱ መካን ነፃ ለማውጣት በሄዱበት ወቅት ይገኝበታል። ከበድር ጦርነት በኋላ ነቢዩ ሙጃሂዱን ሙስሊም ተዋጊዎች ያላቸውን ደረጃ ከፍ የሚያደርግና የቤታቸውን ሳይንቀሳቀሱ ከቀሩት የሚያለቅ ወህይ ተቀበሉ። ይህም የሆነው ሙጃሂዶችን የበለጠ ለማበረታታትና ከጂሃድ የሚያፈገፍጉትን ደግሞ እንዲነሳሱ ለማድረግ ነበር። ይህ ወህይ ኢብኑ ኡሚ መክቱም ክፉኛ ነካው። ከታላቅ ደረጃ መገለሉ ተሰምቶት ነበርና እንዲህ አለ: የአላህ መልእክተኛ ሆይ፣ ጂሃድ መሄድ ብችል ኑሮ ያለ ጥርጥር ወጣ ነበር በማለት ሀዘኑን ገለጸ። ከዚያም የአካል ጉዳተኛ መሆናቸውን ምክንያት ወታደራዊ ዘመቻ መሄዱ ያልቻሉ ሰዎች አምላክ ራእይ ወህይ እንዲያወርድላቸው በጽኑ ተማጸነ። ዱዓውም ምላሽ አገኘ። አካል ጉዳተኛ የሆኑ ሰዎች ከመጀመሪያው አንቀጽ ነፃ እንዲሆኑ የሚገልጽ ተጨማሪ ሀረግ ለነቢዩ ወረደላቸው ሰለላሁ ዐለይሂ ወሰለም። ሙሉ አንቀጹ እንዲህ ይነበባል: ከምእመናን የጉዳት ባለቤት ከሆኑት በቀር ተቀማጮችና በአላህ መንገድ በገንዘቦቻቸውና በነፍሶቻቸው የሚታገሉት አይተካከሉም የሚል ሱረቱል አኒሳእ አንቀጽ 95 ላይ። በዚህ አይነት አብዱላህ ኢብኑ ኡሚ መክቱም በጂሃድ ነፃ ቢደረግም ዘመቻው እየተባባሰ ባለበት ወቅት እቤት ውስጥ የሚውሉት ጋር መቆየቱና አእምሮ መቀበል አቃተው። ታላቅ አእምሮ ከታላቅ ወቅታዊ ጉዳዮች ተነጥለው መቅረት አያረካቸውም። እሱም አንዳችም ዘመቻ እንዳያመልጠው ወሰነ። በጦርነቱ ሜዳ ውስጥ እሱ ሊጫወት የሚችለውን አንድ ሚና አቀደ። በሁለት ረድፎች መካከል አድርጉኝና ባንዲራውን ስጡኝ፣ እኔ ይዝላችኋለሁ
እጠብቅላቸዋለሁ፣ ምክንያቱም እኔ አይነ ስውር ስለሆንኩ መሮጥ አልችልም ይል ነበር። ከሂጅራ በኋላ በ14ኛው ዓመት ዑመር ረዲየላሁ አንሁ የፋርስ መንግስትን ለመጣልና ለሙስሊሞች ኃይሎች መንገድ ለመክፈት ከባድ ጥቃት ለመክፈት ወሰኑ። ለአገር ገዢዎቻቸውን የጦር መሳሪያ ወይም ፈረስ ያለውን ወይንም ለኔ ማንኛውም አይነት እርዳታ ማድረግ የሚችል ማንኛውም ሰው በፍጥነት ላኩልኝ በማለት ደብዳቤ ጻፈላቸው። መላው ሙስሊሙ ዑመር ጥሪ በመቀበል በመዲና ተሰባሰበ። ከነዚህ መካከል አይነ ስውሩ ሙጃሂድ አብዱላህ ኢብኑ ኡም መክቱም ይገኝበት ነበር። ዑመር ረዲየላሁ አንሁ ሰዓድ ኢብኑ አቢ ወቃስን የጦር መሪ አድርገው ሾመው ትዕዛዝ ከሰጡት በኋላ አሰናበቱት። ሰራዊቱ ቃዲሲያህ በደረሰበት ጊዜ አብዱላህ ኢብኑ ኡም መክቱም የጦር መካከል ጥሩና ለብሶ በደንብ ተዘጋጅቶ በግንባር ቀደምነት ይታይ ነበር። ሙስሊሞችን ባንዲራ ለመያዝና ለመጠበቁ ወይም በሂደቱ ላይ ያለ ለመገደል ቃል ገብቶ ነበር። ሁለቱ ሰራዊቶች ተገናኝተው ለ3 ቀናት ተዋጉ። ጦርነቱ በሙስሊሞች የፍልሚያ ታሪክ ውስጥ ኃይለኛና መራራ እንደነበር ይታወሳል። በሶስተኛው ቀን በዓለም ላይ ከነበሩ ታላላቅ ግዛቶች መካከል አንዱ የሆነው ተገርስሶና እጅግ ጥብቅ የነበረው ዙፋን ወድቆ ሙስሊሞች ወደር የለሽ ድል ተቀናጁ። በጣዖት አምላኪዎች ምድር ላይ ከሽርክ ብክለት የጸዳ እምነት ባንዲራ ተተከለ። ይህ ድል በመቶዎች የሚቆጠሩ ሰማዕታት የደም ዋጋ ጠይቋል። ከነዚህም መካከል አብዱላህ ኢብኑ ኡም መክቱም ይገኝበታል። በጦር ሜዳ ውስጥ የሙስሊሞች ባንዲራ እንደያዘ ነበር ሞቶ የተገኘው። አላህ ይረህመው ረዲየላሁ አንሁ። ስላዳመጣችሁኝ አመሰግናለሁ። ጀዛኪላሁ ኸይር።